ባለውና ውጡልኝ ይባላል። ውጡልኝ አልኩ። በቃ እኔ በምን አንጀቴ ይቅርታም አይበቃቸውም። በምን አንጀቴ ነው? በሰላም ነው? ከይር ኢንሻአላህ እዛ ነው እንትና ተጠቅመው ከብኝሳ ጋርድ ኦኬ ኦኬ ሽንት ቤቱን ዝጋው። እንትናን ተከሽኖ መሰለኝ ማን በማለዳው ጀምበር በማለዳው ይከተል። በሉ በቃ ቤተሰብ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። መልካም ቀን ይሁንላችሁ። ወዴት ነው የምትሄደው? ቆይ ወንድሜ ግን አልገባሻለኝ ነገር አልገባሻለ አትረጅም ወይ አንቺና አብልጬ ከራሴ አስሬ መመላለሴ ባይሽ ኮለው እንደ ነፍሴ አንቺና አብልጬ ከራሴ አስሬ ብወድሽ እኮ ነው እንደ እናቴ ዋ ተባባኛ ደቆማ ደግሞ ተመራችሁ ወይ መድኃኒዓለም አያልቅባችሁ አሁንም አለቀብኝ እና ለምን መታችሁ ትናንት? ቻው 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 ወዳችኋለሁ። ማይ ፍሬንድ ቻው ቻው እና ቁጣ ሳይዳት አለ አንዴ ምን ልትሆን ኧረ አፍ ላይ ይለያል ቀስቴ ውይ ምን እንደወሩ ሰማችኋቸው አይደል? ምን እንዳለች ታውቂያለሽ? ኧረ በጣም የሚገርም አይባልም። እውነት በጣም ባልጓል። አይ እንደማልፈልግ ታውቃለች 100%። ቻው። ለምንድን አንቺ ማትመለዥጊው? ለምንድን ነው በአንቺ እጅ ማይቀም ሰው እየሄደ ለምን በሌላ ሴት ተፈጠፋል? ቆይ ነገር አይገባኝ ነገር ለምን አንቺ ታች ያለሽ አንተ በኔ እጅ መለምዘግ የለመድክ እንደው እሱ በኔ እጅ ይመዥለክ እንዴ? እንደው ተወልደሻታል። ከዛሬ ጀምሮ እጅሽን እኔ ላይ ታነሽና ወይ አንቺ ትኖሪያለሽ ወይ እኔ እኖራለሁ። ገባሽ? ነፍስሽን ሰማተኛ ሰማይ ቤት ልኮዋለሁ። ሌላው ደግሞ ወደ ቦረና ላካም ጨርሻለሁ። እንዳትወለድን እኮ አውቃለሁ። አንተ ምንም ተወልደን አይደለም ገባኝ። ግን ለምን ቢያንስ ወንድማችን ነው እየሄደ በሌላ ተጠፍጥፎ ከሚመጣ እዚህ እኛ አለን አይደል እንዴ? አንቺም አለሽ አታንሽም ለመመረግ ቢያንስ ስላልቀመሰን ዛሬ ደግሞ ተፈንክቶ እንዳይመጣ ትመጣለች አበራ ከዛ ይዛት አይደል? ኧረ ሚሳኤል ነው ማስተኩሰው። በቃ የለችም ተመታ የሚባል ወሬ ከሰማው ከዚህ በኋላ ቀጥታ ላንቺ ነው የምደውል። ስማ በቃ ጠንከር በል፣ እግዚአብሔር ካንተ ጋር ይሁን። ራስን መጀመሪያ አዳምጥ። ምንም ነገር ቢሆን እጅ እንዳሰጥ። በአሁኑ ደግሞ ቀጥታ እንዳትሄድ፣ አይን አስጨፍን መጀመሪያ። ዝም በል ለራስህ እያየሽ ነው አይደል? ሄዶ ወጣ ሰው እንዴት ብሎ ይሄዳል? የሆነ ፊቷ ላይ ዘይት እና እንትን ስኳር እንትን ምንድን ቀበሌ የሚታደል እኮ ሊያስመሰለው ኩፖን ይዞ ልክ እንደዚህ እንኩ ዘይትና ስኳር ስጡኝ ብሎ እንደሚጠይቅ ሰው የለም እንዲህ ብሎ ይመጣል። ነውር አይደለም? እኔ አልደግፈውም ይሄን ነገር እንዲህ ላንተም የምትማታ ይስጥ ኮስተር እናቷ ወልዳታለች። የምትማታ ሚስትን ያግብቼ ከኖርኩ እኔ ደግሞ የምትማታ ሴት ካልዳርኩ ግምጃ አይደለሁም። እስኪ እሱን እና እንደውም እንኳን መምታት አይደለም ማለት ነው ቡና ራሱ ትንሽ እየቀጠን ካለ ማለት ነው እንዲህ ከኋላ ከእርግብግቢቷ አካባቢ የጠለስኳት ምት ሀያቷን ያስነሳት ጀርባህን እያቃጠለች እሷን እናያለን ማን እንደሆነች። እስኪ እኔን አግብታ እኔን እንደምትመታኝ ሚስት ካለች እሱን እናያለን። በቃ
እንዲህ ይኸውልሽ እጇን እንዲይዤ ብብቷ ስር ገብቼ እንዲህ እየኮለኮልኩ እያሳኩን ማስለቀሳት በጥፊ ከረቀልድ አንተ ጸብ ከቡና ጋር ነው እንድሜ እናስ ሁሌ የሆነ ነገር ሲነሳ ቡና ይላል። ፈስ ያቡን ነው ፈስ ቡልን ይበልና አሁን እውነት መመታቱ እኔ ለምን የመልስ ምት አልመለሰም ነው የኔ ሐሳብ። ከተመታ ይቀር እንኳን ያዝ አድርጎ ተቋቁሞ ለምን አንድ ዝር እንኳን አይመለስም? እንዲህ ተመቶ ሰው ይመለሳል ወደኋላ? አይ አንተ የምታረገው ትመስላለህ። እኔ ለምን ብዬ ማረጉ እኮ እንዴ ማፉስ ለምን ብሎ ያደርጋል? አንተ አይደለክ እንደ መጣም ጣሳማት እና ይመጣም ጣልኩት እኔ እጇን ወይ ጉንጯን ነው እንጂ ታዲያ አሃ ምን ቤት ነው እሱ ዘሎ እዛ ጋር የሚሄደው? ሲጀመር ምን ሊሰራ ግምጃ የሌለችበት ይዟት መጣ። እሱ የኔ ጥያቄ ሆኖ እስካለ ግን ይችላል ብትኖሪ አሁን አንቺ በሰዓቱ ነገሩ ተጋደልን፣ እሳት ተፋንፋመ፣ ቤቱ ተቀጣጠለ፣ በቃ ከተማው ተረበሸ። እንኳን ለመተ የለም እኔ ፊት ነው እንደውም አንተ ማይዘህ መጣ አልጋሽ ያምርም ምንሽ ያምርም ስትል አልነበር እንዴ? አንተ ከማን ምን ከምን ይማራል? እኔ ራሱ ለቪዲዮ ፈርቻለሁ እኮ የዛን ሰዓት ስትል ለምሳሌ እኔ አገባለሁ የኔ እናት እኔ አላገባም። ማርሲላስ እኔ እንትን ነው አይነ ጥላ አለብኝ፣ የሴት አይነ ጥላ አለብኝ። እስካሁን ለረጅም ዓመት ስለማላገባ ነው እንጂ ባገባ ደስ ይለኝ ነበር። እንዲህ እንደ ቀስቴ እየሄድኩ ተጠፍጥፌ ብመጣ ደስ ይለኛል። ግን አይነ ጥላ አለብኝ የሴት እፈራለሁ እና ለዛ ነው ቁሞ ቀረ የሆንኩት። እኔ እኮ አንተና ቀስቴ ግርም በምትሉኝ ነገር ለምንድን ነው? እሺ እኔ ፊት አይን አውጣ የምትሆኑ ሌላ ሴት ሲመጣ ሽልጥልጥ ቁርጥልጥ የምትሉት ምንድን ነው? ቆይ እኔ አልገባሽ ያለኝ ነገር እኔ ፊት ቁም ስቅሌን ታበሉኛላችሁ፣ ትለፈልፋላችሁ፣ ላይ ትዘላላችሁ። ይህ ቀስቴ ሌላ ሴት ሲመጣ ምንድን ነው? እሷን አሁን እሷ ላይ እንዴት እንደሚሉ ይኔ አንተስ በኢየሱስ ስም እንዴ እሬ እናቴ ቀንድቡን ይሰቅሏል ይላል፣ ይሄኛውን ያወርደዋል። ይሄው ዛሬ ደግሞ እንዲህ ተቀንድቦ ምናምን ነው ሄደው ምን እንደሚሻል ደግሞ እውነት አግባ እያሉ ስለሆነ እናቴ ደግሞ ምረጥና ይበታረህ። እኔ አይ የአያቴን አደራ አልበላም። አያቴ አታግባ ብለዋል። አደራዋን አልበላም በፍጹም። እንዴ እኔ ማግባት አቅቶኝ እኮ አይደለም። እዚህ ጋር ደስታ ፈልጋለሁ፣ ትዳር ፈልጋለሁ፣ ግን አደራ አለብኝ። የአያቴ አደራ አለብኝ። አላደርገውም። አይ አያቴ ሲተሰሩ አንተን የመሰለ ሸበላ ልጅ ውርስ አድርገው ያስቀምጡ። አይ ይኸውልሽ ይሄ ፀጉር ይታይሻል? እዚህ ጋር ፀጉር አለ። ማርያምን ፀጉር አየሻ? ይሄ ፀጉር ሀያቴ ከየት እንደሆነ አምጥታ የሰጠችኝ የሴት ፀጉር ናት። የዚህ ፀጉር ባለቤትን ልጅ ነው የምታገባ። ከዛ ውጭ አደራ ብላኝ በኪሴ ይዤ ነው መዞሮችን ፀጉር የማን እንደሆነ አላውቅም፣ ማን እንደሆነ አላውቅም። እና አደራዬን አልበላም። ባለዚህ ፀጉር ባለቤት አንድ ቀን እመጣለሁ፣ ጠብቂ። የአያቴን ቃል አሳካዋለሁ። ለምን ትስቂያለሽ? እናልቅስ? አደራ በይልታ ሀያት ይገረሙ እንዴ? በጣም ኬትም አይ ግፍ ነው እውነት እንጂ እኔማ እኮ ስንቱ መጥቶልኛል። እምቢ አልኩኝ። ይሁንስ ትመጣለች እያልኩ ማዶ እያየው ተራራውን ፈረሰ መንገዱም ተሰራ። እኔ ምን አገባኝ? መጣች ትምጣ ትሁን እንዳሻት
እቻ አይናወጣ እንትን እንበል መጥፎ የፍቅር እንትን ውስጥ ገባሁ። ይሄ ወር ትውስታ ውስጥ እንዳትል ገና አላገኘሃትም። እኔ ነኝ የፀጉሩ ባለቤት ትላለች፣ አንዴ አግባ ትላለች፣ አንዴ እኔ ነኝ ትላለች። ኧረ ግራ አጋባሽ። ሚኪ ራሱ ሰሞኑን በፍቅር እኮ ተመቷል። ታሟል እኮ የትናንቱ ሚኪ በቃ ተረጋጋ። ዘንድሮ ቤት ውስጥ የፍቅር ልክፍት ገብቶ ይሁን አላቅም፣ ጸበል አስመጥቼ ማስረጨት አለብኝ። አይዞሽ የምትመጣ እንደሆን ትመጣለች። ምን ይሻላል ቴዋ? ወንድሞቻችን እንዳላበዱ እኮ ወንድሞቼ ሁላ አበዱ ልበል እንጂ አንተ እስከመች ቀረል ነው? የቤቱ ሰው ሁሉ ነው የታመመው እያለች ነው ደግሞ። አዎ እንግዲህ ከኔ ውጭ ጤነኛ ሰው የለም እንደምታይኝ። ደሞ አየኝ ነኝ እኔ ብቻ ነኝ ጤነኛ። ኧረ እኔ ብቻ ነኝ ሙሉ ሰውነቴ። እኔ ብቻ ነኝ ጤነኛ። የኔ እናት በእኔ ብቻ ሁሉ ከበደ መጣ፣ ሽበሺ ተለጠ መጣ፣ አስናቀ ሄደ። የስንቶቹ ካሜራ ላይ አልወጣም እንጂ የስንቶቹ ጉድ ካሜራ ላይ አልወጣም እንጂ እነዛም ቀምሰዋል። አልወጡም እንጂ ቀምሰዋል። እነ ጀለስም ምን ኦኬ፣ ለምን አላወጣችሁት? እሱስ የት ይቀራል? የት ይቀራል? እመኝ። በቅርቡ ደግሞ አንቺ እኔ የነገርኩሽ ትላሻለሽ በጥፊ ድርግም። ማን እንደሚመታሽ አለሽ። አጠብቂ። ታይቶኛል ህልም ትናንት እንዲሁ ሚኪ ነው እና ግሬን አስሮ ቀስቴ። እኔ ግምጃ እንደው ጌታ ምስክሬን ይኸውልህ፣ የምሬ ነው። ሙቼ ወይ ቁሜ አያረጉትም። ሙቼ ከሆነሽ እችን ያዟት።